ታቦትን በተመለከተ ታቦት መሰዊያ ነው የሚለው እንዲሁም ደግሞ ጠረጴዛ የሚለውን ቃል አስመልክቶ አዎ ትክክል ነው፣ ታቦት መሰዊያ ነው፣ ምስዋ የሚለው ትክክል ነው። በሌላ በኩል ግን ነገር ግን ማስተዋል የሚያስፈልገው በኢትዮጵያ የታቦት ትራዲሽን እንዲሁም በታቦት ዙሪያ ያለው ስርዓት ኦርቶዶክሳዊ ክርስትና ወደ ኢትዮጵያ ከገባ ጀምሮ የታቦት ፋንክሽን ተቀየረ። ፋንክሽኑ ነው የተቀየረው እንጂ ከዛ በፊት ከክርስትናም በፊት በብሉይ ኪዳን ዘመን ኢትዮጵያ ውስጥ ታቦት እንደነበረ በታቦት ዙሪያ የነበረው ለታቦት መስገድ እንዲሁም ታቦትን ማንገስ የዚህ አሰራር ጥንትም በብሉይ ኪዳን ዘመን ከክርስቶስ ዘመን በፊት ማለት ነው ከክርስቶስ ውልደት በፊት እንደነበረ የሚያሳዩ መላምቶች አሉ። በቅድሚያ አቡ አልማካሪም የሚባል የግብፅ ኦርቶዶክስ ቤተክርስቲያን ወይም ደግሞ ግብፃዊ ካህን በአረብኛ በ1200ዎቹ ማለት ነው ከ800 ዓመት በፊት ወይም ከዛ በላይ ታቦተ ጽዮን የብሉይ ኪዳኗ ታቦት በኢትዮጵያ እንደምትገኝ ጽፏል። ምን ብሎ ነው የጻፈው? ይህ በፈረንጆች አቆጣጠር በ1895 በቢቲኤ ኤቨንስ ከአረብኛ የተተረጎመ በአቡ አልማካሪም የተጻፈ በ1200ዎቹ ማለት ነው። ይህ ከክብረ ነገስቱም በፊት ማለት ነው። ከክብረ ነገስቱ ህትመት በፊት የተጻፈ ነው። በእንግሊዝኛው የተተረጎመው ይላል The Abyssinians possess also the Ark of the Covenant in which are the two tables of stone. The Ark of the Covenant is placed upon the altar. It is as high as the knee of a man and is overlaid with gold, and upon its upper cover there are crosses of gold. ምን ማለት ነው? ታቦተ ጽዮን ከአበሾች ዘንድ አለች፣ በውስጧም ሁለቱ ጽላቶች አሉ። ታቦተ ጽዮንም አልተር በጠረጴዛው ላይ ታቦተ ጽዮንም በጠረጴዛው ላይ ትቀመጣለች። ቁመቷም እስከ ሰው ጉልበት ኒ ድረስ የሚደርስ ነው። ከመሬት እስከ አንድ ሰው ጉልበት ድረስ ማለት ነው። and it's overlaid with gold በወርቅ የተለበደች እንዲሁም ደግሞ and upon its upper cover there are crosses of gold የወርቅ መስቀሎችም በላዩ ላይ አሉ ይላል። አሁን ይህን የጻፈው ግብፃዊ ነው፣ የአበሾች ፈጠራ ነው እንዳትሉ ማለት ነው። ይህ ማለት በአይናቸው ያዩ ሰዎች ናቸው እነዚህ በጊዜው የዛሬ 1000 ዓመት ማለት ነው። በአይናቸው ያዩትን በአረብኛ ጽፈው የመሰከሩ ናቸው። ከዚህ በተጨማሪ እንግዲህ አሁን የውጭ ማስረጃዎችን ነው እያቀረብኩ ያለሁት እንጂ እኛው ስለራሳችን የምናወራውን አይደለም። እንዲሁም በፈረንጆች አቆጣጠር በ2012 የወጡ ሳይንሳዊ የዘረመል ህትመቶች ምንን ያሳያሉ? ከ3000 ዓመት በፊት ኢትዮጵያውያን ከእስራኤላውያን ጋር እንደተካለሱ የሚያሳዩ መላምቶች አሉ። The Christian Science Monitor ከዋናው ህትመት ላይ አንስተው አርቲክል ጽፈዋል። ለምሳሌ ምን ብለዋል? The Queen of Sheba's genetic legacy may live on in Ethiopia, according to new research that finds evidence of long ago genetic mixing between Ethiopian populations and Syrian and Israeli people. ምን እያሉ ነው? ንግስተ ሳባ ትውፊት ኢትዮጵያን ከ3000 ዓመት በፊት በንግስተ ሳባ ዘመን ማለት ነው ከጥንተ እስራኤላውያን እንዲሁም ከሶሪያና ከግብፅ አካባቢ ከመጡ ህዝቦች እንደተካለሱ የሚያሳዩ የጄኔቲክ ወይንም ደግሞ የዘረመል ማስረጃዎች ወጡ ይላል። ከአሁንም በፊት ብዙ የተለያዩ አርቲክሎች ወጥተዋል በዚህ ጉዳይ። ይህ ማለት ምንድነው? አበሻ ግማሽ በግማሽ ዘሩ ማለት ነው ከመካከለኛው ምስራቅ እንዲሁም ደግሞ ከ3000 ዓመት በፊት በንጉስ ሰለሞን በንጉስ ዳዊት ዘመን ማለት ነው ከእስራኤል ምድር ከእስራኤላውያን ዘር ጋር የተቀላቀለ የተካለሰ ማንነት እንደሆነ አበሻ ማለት ነው የሚያሳዩ መላምቶች ናቸው። ይህ በቀጥታ ከታቦተ ጽዮን ጋር ይገናኛል። ምክንያቱም በእኛ ትውፊት ደግሞ እኛ አውዱን ኮንቴክስቱን የምንሰጠው በክብረ ነገስቱም ይላል ታቦተ ጽዮንን አስከትለው የመጡ ጥንተ እስራኤላውያን ወደ ኢትዮጵያ እንደገቡ ይናገራል ማለት ነው። ታቦተ ጽዮን ወደ ኢትዮጵያ መጣች በተባለበት ዘመን ነው የእስራኤል ንጉስ ሰለሞን ካረፈ በኋላ
ዩናይትድ የሆነው የእስራኤል መንግስት ተቀደደ። ከ12ቱ ነገዶች አንድ ነገድ የነገደ ይሁዳ ማለት ነው ብቻ ነው ብንያምን ይዞ መንግስቱን የቀጠለው፣ ሌሎቹ ተበተኑ። ስለዚህ ከዛ በኋላ ታቦተ ጽዮን በእስራኤል ምድር ስለመኖሯ ምንም አይነት ማስረጃ የለም መጽሐፍ ቅዱስ ውስጥም ሆነ ከዛ ውጭ። በኢትዮጵያ ግን ስለመኖሯ ማስረጃ አለ ማለት ነው። አሁን ማስተዋል የሚያስፈልገው እንግዲህ ዋናዋን ታቦተ ጽዮን ጠረጴዛው ላይ ነው ትቀመጣለች ብሎ የጻፈው አቡ አልማካሪም። ጠረጴዛውም ደግሞ እንደገና መሰዊያ ወይንም ታቦት እየተባለ ነው ያለው። ይህ ለምንድን ነው? ዋናዋ ታቦተ ጽዮን እና ይሄ መሰዊያ የሆነ ኦልተር ወይንም ደግሞ ጠረጴዛ ልዩነት አላቸው። ታቦት ይወጣል ሲባል ጽላቱ ነው የሚወጣው። ንግስ ወይንም ደግሞ ታቦትን የማንገስ ስርዓት the procession of the ark የሚባለው በአበሾች ዘንድ ከብሉይ ኪዳን ጀምሮ የመጣ ትራዲሽን አሰራር ነው። ምክንያቱም በእውነተኛዋ ታቦተ ጽዮን ማለት ነው the original ark በዛ ዙሪያ የነበረውን አሰራር ነው አበሻ ይዞ የቀጠለው። ምክንያቱም ከአበሾች ዘንድ ታቦተ ጽዮን ስላለች ማለት ነው። ይህ አሰራር ሌሎች ኦርቶዶክሶች ጋር ለምን የለም ቢሉ፣ ምክንያቱም ሌሎች ኦርቶዶክሶች ወደ ክርስትና ኮንቨርት ያደረጉት ከፔገን ወይንም ደግሞ ከአህዛብ ባህል ነው። ስለዚህ የላቸውም፣ ይህ አሰራር የላቸውም። የአበሻው ግን ቅድም በዘረመል በዲኤንኤ ኤቪደንስም እንዳሳየ ነው፣ እንዲሁም ደግሞ ራሳቸው ግብጾችም እንደጻፉት የጥንተ እስራኤላውያን የአምልኮ አሰራር ያለው ስለሆነ ነው የአበሻው። ዘሩም ራሱ ማንነቱ ከጥንተ እስራኤላውያን ጋር የተዳቀለ ነው። በዛ ምክንያት ታቦተ ጽዮንም ኢትዮጵያ ውስጥ በብሉይ ኪዳን ዘመን ስለገባች በዛ ዙሪያ የነበረው አሰራር ቀጥሏል፣ አልቆመም። ነገር ግን በአዲስ ኪዳን ፋንክሽኑን የተቀየረው። ፋንክሽኑ አሁን ምንድን ነው? ታቦት መሰዊያ ወይንም ደግሞ የክርስቶስ ስጋና ደም የሚፈተትበት